ምዕራፍ 5 ዘመጽሐፍ ዘፍጥረተ እጓለ እመሕያው የሰውን ተፈጥሮ የሰውን ትውልድ የሚናገር መጽሐፍ ይህ ነው። አንድም ይህ መጽሐፍ የሰውን ተፈጥሮ የሰውን ትውልድ ይናገራል። ወበዕለት አመ ገብሮ እግዚአብሔር ለአዳም በአምሳለ እግዚአብሔር አዳምን ንግበር ሰብአ በአርአያነ ወበአምሳሊነ ብሎ በፈጠረው ጊዜ ገብሮሙ ተባይተ ወአንስተ አንድ ወንድ አንዲት ሴት ወንድና ሴት አድርጎ ፈጠራቸው። ወባረኮሙ አብዝሆሙ ሲል ነው፣ አበዛቸው። ወሰመየ ስሞ አዳም በዕለት እንተባቲ ገብሮሙ በተፈጠሩባት ቀን ስሙን አዳም አለው። ምን ያምር ማለት ነው። አንድም አዳም ማለት ምጥን ፍጥረት ማለት ነው። እንደ ድንክ አያጥር እንደ ራእይት አይረዝም መካከለኛ አድርጎ ፈጥሮታልና። አንድም እመሬት ስጊው ማለት ነው። አንድም እምድር ዘተሰገወ ማለት ነው። ወሃዮ አዳም ክልኤተ ምእተ ወሰላሳ ዓመተ አዳም 230 ዘመን ኖረ። ወወለደ ዘከመ ራእዩ ወዘከመ አምሳሊሁ በግብር በመልክ የሚመስለውን ልጅ ወለደ። ወሰመዮ ስሞ ሴት ስሙንም ሴት ብሎ ጠራው። ምትክ ማለት ነው። ወኮነ መዋዕሊሁ ለአዳም ዘሃዮ እምድኅረ ወለዶ ለሴት 700 ክረምተ አዳም ሴትን ከወለደ በኋላ 700 ዘመን ኖረ። ወወለደ ደቂቀ ወአዋልደ ወንዶችንም ሴቶችንም ልጆች ወለደ። ወኮነ ኩሉ መዋዕሊሁ ለአዳም 930 ዓመተ ወሞተ የአዳም መላ ዘመኑ 930 ሆነ። ከዚያም በኋላ ሞተ። የአዳም መላ ዘመኑ 930 ነው። 1000 ሊመላው 70 ዘመን ሲቀረው ሙቷል። ወአህጸጸ 70 ክረምተ እንዲል ዕፀ በለስን ባይበላ 1000 ዘመን ሲመላው ዕፀ ሕይወትን በልቶ ታድሶ መንግሥተ ሰማያት ይገባ ነበር። ወሃዮ ሴት ክልኤተ ምእተ ወአምስተ ዓመተ ሴትም 205 ዓመት ኖረ። ወወለዶ ለሄኖስ ሄኖስን ወለደ። ሄኖስ ማለት ጣዕም፣ ኑዛዜ፣ መሰረት፣ መዓዛ ማለት ነው። ወሃዮ ሴት እምድኅረ ወለዶ ለሄኖስ 700 ዓመተ ሴትም ሄኖስን ከወለደ በኋላ 707 ዓመት ኖረ። ወወለደ ደቂቀ ወአዋልደ ወንዶችንም ሴቶችንም ልጆች ወለደ። ወኮነ ኩሉ መዋዕሊሁ ለሴት 912 ዓመተ ወሞተ የሴትም መላ ዘመኑ 912 ሆነ። ከዚያም በኋላ ሞተ። ቃየልን በክፋት አቤልን በሞት ከቁጥር አወጣ። ወሃዮ ሄኖስ 190 ዓመተ ሄኖስም 190 ዓመት ኖረ። ወወለዶ ለቃይናን ቃይናንንም ወለደ። ቃይናን ማለት ጥሪት ተጋብኦ ማለት ነው። ወሃዮ ሄኖስ እምድኅረ ወለዶ ለቃይናን
ሰብዓተ ምእተ አሰርተ ወአምስተ ዓመተ። ሄኖስም ቃይናንን ከወለደ በኋላ 715 ዓመት ኖረ። ወወለደ ደቂቀ ወአዋልደ ወንዶችንም ሴቶችንም ልጆች ወለደ። ወኮነ ኩሉ መዋዕሊሁ ለሄኖስ ዘሃዮ ተስዓተ ምእተ ወአምስተ ዓመተ ወሞተ። የሄኖስም መላ ዘመኑ 905 ዓመት ሆነ። ከዚያም በኋላ ሞተ። ወሃዮ ቃይናን ምእተ ወሰብዓ ዓመተ ወወለዶ ለመላልኤል። ቃይናንም 170 ዘመን ኑሮ መላልኤልን ወለደ። መላልኤል ማለት ስብሐተ እግዚአብሔር ማለት ነው። አንድም መልአከ እግዚአብሔር ማለት ነው። ወሃዮ ቃይናን እምድኅረ ወለዶ ለመላልኤል ሰብዓተ ምእተ ወአርብዓ ዓመተ። ቃይናንም መላልኤልን ከወለደ በኋላ 740 ዘመን ኖረ። ወወለደ ደቂቀ ወአዋልደ ወንዶችንም ሴቶችንም ልጆች ወለደ። ወኮነ ኩሉ መዋዕሊሁ ለቃይናን ተስዓተ ምእተ ወአሰርተ ዓመተ ወሞተ። የቃይናን መላ ዘመኑ 910 ዓመት ሆነ። ከዚያም በኋላ ሞተ። ወሃዮ መላልኤል ምእተ ወስሳ ወአምስተ ዓመተ ወወለዶ ለያሬድ። መላልኤልም 165 ዓመት ኑሮ ከዚያ በኋላ ያሬድን ወለደ። ያሬድ ማለት ርደት ማለት ነው። በእርሱ ዘመን ደቂቀ ሴት ከደብረ ቅዱስ ወርደዋልና። ወሃዮ መላልኤል እምድኅረ ወለዶ ለያሬድ ሰብዓተ ምእተ ወሰላሳ ዓመተ። መላልኤልም ያሬድን ከወለደ በኋላ 730 ዘመን ኖረ። ወወለደ ደቂቀ ወአዋልደ ወንዶችንም ሴቶችንም ልጆች ወለደ። ወኮነ ኩሉ መዋዕሊሁ ለመላልኤል ሰመንተ ምእተ ተስዓ ወአምስተ ዓመተ ወሞተ። የመላልኤልም መላው ዘመኑ 895 ሆነ። ከዚያም በኋላ ሞተ። ወሃዮ ያሬድ ምእተ ወስሳ ወክልኤተ ዓመተ ወወለዶ ለሄኖስ። ያሬድም 162 ዓመት ኑሮ ሄኖክን ወለደ። ሄኖክ ማለት ታደሰ ማለት ነው። ይህስ ብልየት ነበረበት ማለት ይሆናል ብሎ ሐዲስ ተሐድሶ ማለት ነው። አዳም አትብላ ያለውን ዕፀ በለስ በልቶ ብልየትን ቢያመጣ እሱም በጾም በትሕርምት ኑሮ ተሐድሶን አምጥቷልና። ይህም ሄኖክ ከእግረ ገነት 6 ዓመት ተሰውሮ ኑሮ በሰባተኛው ዘመን መላእክት ወደ ገነት አውጥተውታል። ኋላ በልጅነት ታድሰን መንግሥተ ሰማያት የመግባታችን ምሳሌ ነው። ወሃዮ ያሬድ እምድኅረ ወለዶ ለሄኖክ ሰመንተ ምእተ ዓመተ። ያሬድም ሄኖክን ከወለደ በኋላ 800 ዘመን ኖረ። ወወለደ ደቂቀ ወአዋልደ ወንዶችንም ሴቶችንም ልጆች ወለደ። ወኮነ ኩሉ መዋዕሊሁ ለያሬድ ተስዓተ ምእተ ስሳ ወክልኤተ ዓመተ ወሞተ።
የያሬድም መላ ዘመኑ 962 ሆነ። ከዚያም በኋላ ሞተ። ወሃዮ ሄኖክ 165 ዓመተ ወወለዶ ለማቱሳላ ሄኖክም 165 ዓመት ኑሮ ማቱሳላን ወለደ። ማቱሳላ ማለት ሞት ተፈናዊ ማለት ነው። እስመ በመዋዕሊሁ ተፈነወ ሞት እንዲል። ወአስመሮ ሄኖክ ለእግዚአብሔር ሄኖክም እግዚአብሔርን በሃይማኖት ጸንቶ ምግባር ትሩፋት ሰርቶ ደስ አሰኘው። ወሃዮ ሄኖክ እምድኅረ ወለዶ ለማቱሳላ 200 ዓመተ ሄኖክም ማቱሳላን ከወለደ በኋላ 200 ዘመን ኖረ። ወወለደ ደቂቀ ወአዋልደ ወንዶችንም ሴቶችንም ልጆች ወለደ። ወኮነ ኩሉ መዋዕሊሁ ለሄኖክ 365 ዓመተ የሄኖክም መላ ዘመኑ 365 ዘመን ሆነ። ወአስመሮ ሄኖክ ለእግዚአብሔር ሄኖክም እግዚአብሔርን በሃይማኖት ጸንቶ ምግባር ትሩፋት ሰርቶ ደስ አሰኘው። ተናግሮት አልነበረምን? ለምን ደገመው ቢሉ ኢተረክበ ለማለት ወኢተረክበ እስመ እግዚአብሔር ሀብኦ ለሞት አልተገኘም። እግዚአብሔር ከረአይት ከእጃቸው ከግብራቸው ከፍዳቸው ሰውሮታልና። አንድም በዚህ ዓለም አልተገኘም፣ እግዚአብሔር ከዚህ ዓለም ሰውሮታልና። ወሃዮ ማቱሳላ 187 ዓመተ ወወለዶ ለላሜሕ ማቱሳላም 187 ዘመን ኑሮ ላሜሕን ወለደ። ላሜሕ ማለት ለምንት ሊተ እረፍት ማለት ነው። ወሃዮ ማቱሳላ እምድኅረ ወለዶ ለላሜሕ 780 ዓመተ ማቱሳላም ላሜሕን ከወለደ በኋላ 782 ዓመት ኖረ። ወወለደ ደቂቀ ወአዋልደ ወንዶችንም ሴቶችንም ልጆች ወለደ። ወኮነ ኩሉ መዋዕሊሁ ለማቱሳላ 969 ዓመተ ወሞተ የማቱሳላ መላው ዘመኑ 969 ዘመን ሆነ። ከዚያ በኋላ ሞተ። ወሃዮ ላሜሕ 182 ዓመተ ወወለደ ወልደ ላሜሕም 182 ዓመት ኑሮ ወንድ ልጅን ወለደ። ወሰመየ ስሞ ኖህ ስሙንም ኖህ አለው። ኖህ ማለት እረፍት፣ ትፍስሕት፣ ተረፍ ማለት ነው። ወይቤ ዝንቱ ሀለወ ያዕርፈኒ እምቅኔየ ከመገዛቴ ያሳርፈኝ ዘንድ አለው ሲል እረፍት አለው። ወእምኀዘን ዘእምእዴየ በእጄ ሰርቼ በቃሌ ተናግሬ በሰራሁት ኃጢአቴ ከመጣብኝ ሐዘን ደስ ያሰኘኛል ሲል ትፍስሕት አለው። ወእምድር እንደ ረገማ እግዚአብሔር የረገማት ምድር ስትጠፋ እርሱ ይቀራል ሲል ተረፍ አለው። ወሃዮ ላሜሕ እምድኅረ ወለዶ ለኖህ 565 ዓመተ ላሜሕም ኖህን ከወለደ በኋላ 565 ዘመን ኖረ።
ወወለደ ደቂቀ ወአዋልደ ወንዶችንም ሴቶችንም ልጆች ወለደ። ወኮነ ኩሉ መዋዕሊሁ ለላሜሕ 740 ዓመተ ወሞተ። የላሜሕ መላው ዘመኑ 747 ዘመን ሆነ። ከዚያም በኋላ ሞተ። ወኮኖ ለኖኅ 500 ዓመተ ኖኅ 500 ዘመን ኖረ። ወወለደ ኖኅ 3 ደቂቀ ሴም ካም ወያፌት። ሴምሃ ካምሃ ያፌትሃ ሲል ነው። 3 ልጆችን ሴምን ካምን ያፌትን ወለደ። አንድም 3ቱን ልጆች ወለደ። እኒህም ሴም ካም ያፌት ናቸው። ሴም ማለት ሰናይ ቡሩክ ፍጹም ማለት ነው። ካም ማለት ጸሊም ርጉም ማለት ነው። ያፌት ማለት ቀይህ ማለት ነው። የቀያዮች የሮማውያን አባት ነውና። አንድም ርሂብ ማለት ነው። ለያርህብ ደወሎ ለያፌት ብሎ እንዲያመጣው